እስከመቼ እንደምትኖር ታውቃለች። አዱንያ ላይ ስትኖር ለአኺራዋ ሚረዳትን ሰው ነው ከጎኗ ማኖር ያለባት። ስለሆነም ለአኺራ ሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እርሷ ዘንድ የለም። ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው። አላህን የሚፈራ ከሆነ ማንም ይሁን ምን ትቀበለዋለች። ለምን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን ጸባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች። ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው፣ ይሄን ያክል ውበት ያለው፣ ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም። ይሄን ያክል የወር ገቢ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም። ይሄንም ስለምታውቅ እሷ ዘንድ ሁለት ሸርጥ ብቻ ነው ያለው። አንደኛው ኹሉቅ ስነ ምግባር፣ ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንክር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች። ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች። ዘርንም የምትመርጥ አይደለችም፣ ውበትንም መስፈርት የምታደርግ አይደለችም፣ ገንዘብና ስራንም መስፈርት የምታደርግ አይደለችም። መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደ ኋላ አትልም እሱን ከመቀበል። ወላ ተንተظሩን ለዛ ይሄ አላህ ስብሓንሁ ወተዓላ ዘዋጅን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል። ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው። ምክንያቱም ዲን ያለውን ሰው ካገባች፣ ዲን ያለው ሰው ሲመጣ ከተቀበለች፣ ከወደዳት በአክብሮት ያኖራታል፣ ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን እያሰቃያት አይኖርም። ስለሆነም አቡበክር ሊመጣ አይደለም፣ ኢብኑ ተይሚያ ሊመጣ አይደለም፣ ወይም ደግሞ እብን ባዝ ሊመጡ አይደለም። አላህ ስብሓንሁ ወተዓላ የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች። ከአላህ ስብሓንሁ ወተዓላ አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችምና አላህ የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱም ብቻ ነው። ይሄን ነገር ቶሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሳሊህ አይደለም፣ ደግ አይደለም፣ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው። ስለሆነም እንዴት ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምታውቅ ጥሩ ወንድም እንዳገኘች ቶሎ ብላ እሺ ትላለች። ብዙ እህቶች ትዳር አጥተው ባልን አጥተው የኖሩ ያሉበትም ምክንያት ይሄ ነው። ወንድን እያማረጠች ትኖራለች። ሙስሊም ሴትን ግን በምናይበት ሰዓት ጥሩ አላህ የሚፈራ ሰው ከመጣ ወዲያው ትገባለች። ወተክዊኑ ኡስረትን ሳሊሐትን ኸይሩን ሚነል ኢንቲዛር። ቶሎ አግብቶ አላህን ስብሓንሁ ወተዓላ የሚፈሩ ብዙ አብደላሆችን፣ ብዙ ሙሐመዶችን፣ ብዙ ፋጢማ አይሻዎችን መውለድ ዝም ብሎ እሷ በምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ ስብሓንሁ ወተዓላ ለእሷ ያላከውን ሳሊሕ የሆነን ወንድ አግብታ ብዙ ሳሊሕ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች። አላህን ስለምትፈራ በል የክፊ ሚነ ሹሩጥ አን የኩነ ሙልተዚመን ከላስ ሁሉንም ሸርጥ ወደ ኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች ሙስሊም እህት። አይዋን ላ ተርፈض الزواج بحجة استكمال التعليم أو الحصول على الشهادة። እንዲሁም ያላገባች የወጣት ሙስሊም እህትን ባህሪ በምናይበት ሰዓት ትዳርን ወደ ኋላ አታቆየውም። ትምህርቴን ልጨርስ ብላ ትዳርን ወደ ኋላ አታቆየውም። ዩኒቨርሲቲ ልግባ ብላ ይሄን ነገር ማድረግ ምትችለው ይሄን ነገር ማሟላት መቀጠል ምትችለው አላህ ስብሓንሁ ወተዓላ ቀድሮት ከሆነ ነው። አላህ ስብሓንሁ ወተዓላ ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ ስብሓንሁ ወተዓላ ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎ እሺ ብላ ማግባት አለባት። የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን፣ ሙሐመዶችን፣ ሳሊሐቱና ተቅያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው። ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው። ወላኪነኪ ኹሊቅቲ ሊልበይቲ ወዘውጂ ወልአውላድ። ሴት ልጅ የተፈጠረችው አላህ ስብሓንሁ ወተዓላ በዛት መልኩ ቀጥ ብላ ጥሩ ጅሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው። አላህ ስብሓንሁ ወተዓላ እንዲህ ይለናል፣ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ። ወቀርነ ፊ ቡዩቲኩን ቤታችሁ ላይ አርፋችሁ ቁጭ በሉ።
የነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው። ወላ ተበረጅነ ተበሩጀ الجاهلية الأولى ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ። ታዲያ ሙስሊም ሴት አላገባም ካለች ከዛ ምን እንደሚጠብቃት እሷው ተመለሰለን። ተስዓ አላ ተዝዊጅ አኸዋቲሃ ፊላህ ሌላ ሙስሊም ሴት መገለጫ ጠንካራ ሙስሊም ሴት መገለጫውን በመናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች። እስከ መቼ እንደምትኖር ታውቃለች። አዱንያ ላይ ስትኖር ለአኺራዋ ሚረዳትን ሰው ነው ከጎኗ ማኖር ያለባት። ስለሆነም ለአኺራ ሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እርሷ ዘንድ የለም። ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው። አላህን የሚፈራ ከሆነ ማንም ይሁን ምን ትቀበለዋለች። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን ጸባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነቢዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች። ነቢዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው ይሄን ያክል ውበት ያለው ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም። ይሄን ያክል የወር ገቢ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም። ይሄንም ስለምታውቅ እሷ ዘንድ ሁለት ሸርጥ ብቻ ነው ያለው። አንደኛው ኹሉቅ ስነ ምግባር፣ ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንክር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች። ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች። ዘርንም የምትመርጥ አይደለችም። ውበትንም መስፈርት የምታደርግ አይደለችም። ገንዘብና ስራንም መስፈርት የምታደርግ አይደለችም። መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደ ኋላ አትልም እሱን ከመቀበል። ወላ ተንተظሩን ለዛ ይሄ አላህ ስብሓንሁ ወተዓላ ዘዋጅን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል። ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው። ምክንያቱም ዲን ያለውን ሰው ካገባች ዲን ያለው ሰው ሲመጣ ከተቀበለች ሙሙራማሌ ጃጂንፎኒ ኛታቲ ሲላም ጃሆ ከናፍ ኦሮሞ ቆቆዱኒ ከለቲ ከና ቀፍሳሁን ኦሮሞ ኢልማን አባኮቲ fonkiyanarra ennumura lagaaf amantiin nu qoqqoodu shirri keessan nu gale dura oromoo ilmaan abbaa kooti fonkiyanarra ennumura kutaaf amantiin nu qoqqooduuf shirri keessan nu gale dura kajimmaatti ta'e oromoo jimmaa bakkan bu'u yaa qeerroo qarre'e naftanyaa alaaba'a minilik baatee garmaamu agarree kaadiree gurmeessuun naftanyaa afaan oromoo dubbatu jimmaan bakkan bu'u kana sammuu nuun fudhatu dirqamaan ta'uusa'a nu galee yaa qeerroo jimmaa wal cinaa dhaabbanne cabsina waanjoo gabrummaa dhufara abbaa qeerroo mantisni gamoo bilisummaa wal cinaa dhaabbanne cabsina waanjoo gabrummaa ani jimmatti dhaladheen oromoon baasu kalaallu haqa malee ani arsitti dhaladheen oromoon baasu kalaallu haqa malee ani wallaggaa dhaladheen oromoon baasu kalaallu haqa malee ani wallotti dhaladheen oromoon baasu kalaallu haqa malee ani shawatti dhaladheen oromoon baasu kalaallu haqa malee ani harargee dhaladheen oromoon baasu kalaallu haqa malee ani booranaa dhaladheen oromoon baasu kalaallu haqa malee ani gujitti dhaladheen oromoon baasu kalaallu haqa malee warra amantii fi kutaan gargar noqoode nu gabroonfate kalee barana taruun hin jirtu ima sabbaraa wal sabbarsiisaa malee barana taruun hin jirtu ima kuftanii sabbaraa wal sabbarsiisaa malee kijiban fakkaanne odeessu kaanurraa dhiisaa gaangedhalee waggaa 27 guutu isin eenye waan garre kale gaafa korojoo guuttan saanii kaadiree qofaan sagalee gaafa sifachi isin ooftu funyaan qabdee jarri maqalee nutti fiddan maastar pilaanii biyya gurguruudhaaf wallee nuti falmachuuf gadi yaanaan girrisa jettan gaafa sillee isin argufne akka aanani isin keessa baafne lammaa isattis kunoo diina taatani maaltu sinii hafe ammaa yaa lammaa maaliif calliftee jidduun keennaa kee jaalalaa dhuma oromoo wallaggaa maafteettee laalta halaala sirrattis dolli gorameera dhageennee turreerra duraan keessatti si hidhammoo
maaf keessaan buune baabura maal taatee badde nu dura kallattii gadhiise taanaan yookaan maaf hin sirreessine boollanni Oromoo gutaaru tana cufosoo hin fageessine dadhabnaan kophaa kee cufoo barbaadii ittiin waame wayyaanee ofirraa kaafne tu walii gallaawwamaame. Gaanfi Afrikaatu nutti qaata jedhe kale haqa Oromoo awwaalee amma deebi'ee gandummaan godina Jimmaatti galee awwoomaan balleessine jedhe waan Jimma ta'e qofaaf na jibban malee Jimma yaati rogoo biyya Oromoo biyya qeerroo biyya muslimaa yaa biyya abbaa Jifaarii amantii fi kutaan qoqqooduun hin dandahamu qeerroo Jawaari dhaloota qubeetii dhaloota citii siyaasaa galee siyaasaadhaan cabsuu hin dandeettan mirgasaa.